ፀጉሬን ቆረጠችው። የአንድን ሰው እድል ትዳርና ጤና በአንዲት ብጫቅ ጨርቅ ማጥፋት ይቻላል? ማህበረሰባችን ጉድ ብሎ በሽሹክታ የሚያወራላቸው ግን በአደባባይ የማይናገራቸው የጓዳ ሚስጥሮች ምን ያህል አደገኛ ናቸው? የቅርብ ጓደኛችሁ ፈገግ እያለች የውስጥ ሱሪያችሁን ለጠንቋይ ብትሰጥስ? ዛሬ ፓንትና ሞዴስ እንዴት የሰውን ህይወት እንደሚያበላሽ በዝርዝር እንመለከታለን። የሚጀምረው የአንዲት የ12 ዓመት ልጅ እንባ ነው። ሰፈሯ ውስጥ ስትጫወት አንድ የቡና ቤት ባለቤት በጭካኔ ፀጉሯን ቆረጠችው። ሴትዮዋ በልጅቷ ላይ እየተጫወተች መስሏት ነበር። ነገር ግን የቆረጠችው የልጅቷን ፀጉር ብቻ ሳይሆን የራሷን የህይወት ገመድ ጭምር ነበር። ምክንያቱም የልጅቷ እናት ተራ ሴት አልነበረችም። በሰሜን ጎንደር ስሟ ሲጠራ ብዙዎቹ የሚርበተበቱላት ከአጋንንት ጋር የምትኖር ጠንቋይ ነበረች። ታዲያ የልጅቷ እንባ ምን ያህል መቅሰፍት ይዞ መጣ? አብራችሁ ስትሆኑ ትሰሙታላችሁ። ፀሐይዋ የጎንደርን ሰማይ በወርቃማ ቀለም ሞልታለች። የሰፈሩ አቧራማ መንገድ በህፃናት ጫጫታ ተሞልቷል። የ12 ዓመቷ ልጅ በዚያ አቧራ ውስጥ ትጫወታለች። አይኖቿ ውስጥ አንዳች አይነት የጠለቀ ከእድሜዋ በላይ የሆነ ዕውቀት ይነበባል። ልጅቷ የምትጫወተው ከጓደኞቿ ጋር ሳይሆን ብቻዋን ነው። አይኖቿ መሬት ላይ ወደቁ የሚያብረቀረቁ ነገሮችን ይፈልጋሉ። የቆርቆሮ ክዳን ያሸበረቀው ወረቀት ወይም የሚያብረቀረቅ ድንጋይ። መንገድ ዳር በአካባቢው ላይ ታዋቂ የሆነ ቡና ቤት ይገኛል። ቤቱ ሁሌም በዘፈንና በወንዶች ሳቅ የተሞላ ነው። ባለቤቷ አልማዝ በውበቷ የምትመካ ባለዙማ ፀጉር ሴት ናት። አልማዝ በሰፈሯ ውስጥ በእብረት ትታወቃለች። ገንዘብ አላት፣ ውበት አላት። ወንዶች በዙሪያዋ ይርመሰመሳሉ። ልጅቷ የቡና ቤቱን ግድግዳ ታካ ስታልፍ በሩ ላይ አንድ የሚያብረቀርቅ የቢራ ቆርኪ አየችና ለማንሳት ተንበርክካ እጇን ዘረጋች። ገና ቆርኪውን ሳትጨብጥ ከበላይዋ የቁጣ ድምፅ ወደቀባት። አንቺ ምን እየሰራሽ ነው የሚል። ልጅቷ ቀና አለች። አልማዝ እጇ ላይ ስለት ያለውን መቀስ ይዛ በሩ ላይ ቆማለች። ፊቷ በፍርሃት ሳይሆን በንዴት ተውጧል። ምንም ቆርኪ ላነሳ ነበር። ልጅቷ ድምጿ እየተንቀጠቀጠች መለሰችል። ቆርኪ ውሸታም። አልማዝ እየጮኸች ወደ ልጅቷ ተጠጋች። አውቋቸዋለሁ እኮ እናትሽ ልካሽ ነው አይደል? እድሌን ልትወስጂ ነው፣ የቤቴን በረከት ልትጠርጊ ነው የመጣሽው። ልጅቷ ግራ ገባት። ስለምን እድል እንደምታወራ እሷ የምትፈልገው ለጨዋታ የሚሆን ቆርኪ ብቻ ነው። አይደለም እመቤቴ ይቅርታ። ልጅቷ ወደ ኋላ ለመሸሽ ሞከረች። ነገር ግን አልማዝ ፈጣን ነበረች። የልጅቷን እጅ ያዘችና ጎተተቻት። ዛሬማ መድረሻሽን አጠፋለሁ፣ ሁለተኛ ደጃፊ እንዳደርሺ ምልክት አደርግብሻለሁ አለችና አልማዝ መቀሱን አነሳችና የልጅቷን የፀጉር ዘለላ ጨበጠች። ልጅቷ እማዬ ብላ ብትጮህም አፏን ስከፍት መቀሱ የልጅቷን ፀጉር ቆርጦታል። ጥቁሩ የፀጉር ዘለላ መሬት ላይ ወደቀ። አልማዝ በርካታ ሳቀች። አሁን ሂጂ፣ ያቺ ጠንቋይ እናትሽ መታ ትውሰደው። ህፃኗ አናቷን ዳበሰችው። ቦታው ባዶ ነው። የተቆረጠው ፀጉር መሬት ላይ ከቆርኪው ጎን ወርቋል። ውርደት ተሰማት፣ ፍርሃት ተሰማት። እንባዋ ከአይኖቿ ፈሰሰ። ምንም ሳትናገር የተቆረጠውን ፀጉሯን እንኳን ሳታነሳ ወደ ቤቷ ሮጠች። መንገዱን ስታቋርጥ እንባዋ ፊቷን ያጥበው ነበር። ሰዎች ይመለከቷታል። የጠንቋይዋ ልጅ ናት እያሉ ይጠቃቀሳሉ። ማንም ሊያጽናናት አልሞከረም። ልጅቷ እየሮጠች ወደ ሚስጥራዊ ጥቁር መጋረጃ የተጋረደበት ቤቷ ገባች። በሩን ገፋ አድርጋ ስትገባ እናቷ በጨለማ ክፍል ውስጥ ፍራሽ ላይ ተቀምጣ ቡና እያፈላች ነው። የዕጣኑ ሽታ ክፍሉን ሞልቶታል። ልጅቷ ሄዳ እናቷ ስር ወደቀች። እማዬ ፀጉሬን። እናቷ ቀስ ብላ ቀና አለች። አይኖቿ ልክ እንደ እሳት ይንቀለቀላሉ። የተቆረጠው የልጅቷን ራስ አየች። ከዚያም ምንም ሳትናገር ወደ ቡናዋ ተመለከተች። ይህ ዝምታ የሞት ዝምታ ነበር። ልጅቷ እናቷ እግር ስር ወድቃ ስታለቅስ አልተቆጣችም፣ አልጮኸችም። ማን የነካሽ ብላ እንኳን አልጠየቀቻትም። ይልቁንም በእርጋታ የልጅቷን እንባ ጠረገችላት። ያ የተሸበሸበ እጅ ብዙ ደምና ብዙ ሚስጥር ያየ እጅ ነበር።
እናትየው ተራ ሴት አልነበረችም። ስሟ ሲጠራ የጎንደር እናቶች ይርበተበታሉ። በቤቷ ውስጥ ከጥቁር መጋረጃ ጀርባ የሚኖር አቀዛዘል የሚባል መንፈስ የህይወትና የሞት ቁልፍ በእጁ ያለ የሚመስል ሰዎች ይሰግዱለታል። እናትየው የጠንቋይ ችሎት በተቀመጠች ቁጥር ሰውነቷ የሷ መሆኑን ያቆማል። ድምጿ ይለወጣል፣ አይኖቿ ይገለጣሉ። የምትናገረው ቃል መሬት ጠብ አይልም። ልጅቷ እናቷን ታውቃታለች። የዚህ ሴት ዝምታ ከጩኸት ይልቅ እንደሚከብድ ትረዳለች። ሕፃኑ ልጅ ከሰገነት ላይ ራሱን ወርውሮ ሲሞት ታስታውሳለች። የዚያ ልጅ የመሞቱ ምክንያት ከቀናት በፊት እናቷ ላይ ተሳድቦ ድንጋይ በመወርወሩ ነበር። እናትየው ዞር ብላ ተውፈትፍት ብላ ነበር። ልጁ አልሰማም። ከ3 ቀን በኋላም ያ ልጅ ግን ያለምንም ምክንያት ከፎቅ ላይ ራሱን ፈጠፈጠ። ሌላ ጊዜ ደግሞ የጎረቤቱ ልጅ እንጀራ አቅርባ ወጥ ልትጨልፍ ስትል እናትየው በድንገት ከቻለች። እሱን ወጥ ለመሬት አለችና ልጅቷ ደነገጠች። የወጡን ሽታ ስታሸተው ምንም ችግር የለው፣ ግን የሴትዮዋን ቃል ፈርታ መሬት ላይ ደፋችው። ያ ወጥ የላሰችው ድመት በደቂቃዎች ውስጥ ሆዷ አብጦ አርፋ ደብቃ ሞተች። ለካስ እንጀራ እናቷ ልትገላት መርዝ ጨምራበት ነበር። እናትየው እንዲህ ናት የምታየው፣ ከአድማስ ባሻገር ነው። የምትናገረው ትንቢት ሳይሆን ፍርድ ነው። አሁን የራሷ ልጅ የራሷ ደም ጸጉሯ የተቆረጠ ፊት ለፊቷ እያለቀሰች ነው። መሽቶ ጨለማው እቤቱ ላይ ሰፈነ። እናትየው እንደተለመደው ለስራዋ ተዘጋጅታ ጪሱ ተጨሰ፣ ሰንደሉ ተለኮሰ። ቀዩን ጨለዋን አንገቷ ላይ አደረገች። ቡናዋ ተፈላ። የመጀመሪያ ሲኒ ሲቀዳ ቤቱ በጸጥታ ተሞላ። ልጅቷ ጨለማው ጥግ ተቀምጣ እናቷን ትመለከታለች። እናትየው ሲኒን አነሳችና ወደ አፏ ልትወስደው ግን ቆም አለችና አይኖቿን ወደ ሲኒ ታካለች። ቡና ውስጥ ምን እንዳየሽ አይታወቅም፣ ግን ፊቷ በቅጽበት ተቀየረ። የረጋ የዋህ የነበረው ፊቷ ልክ እንደ ፍም እሳት ቀላ። የቅንድቧ ጸጉሮቿ ቆሙ። ጥርሶቿን አፏጨች። አቀዛዘል አለች በለውሳሳ። ግን ድምጿ የራሷ አልነበረም፣ የጎርናና የወንድ ድምፅ እንጂ። ሲኒውን መሬት ላይ አስቀመጠችው። በቀስታ አንገቷን አዙራ በጨለማ ወደ ተቀመጠችው ልጇ ተመለከተችና ተነሺ አለቻት። ድምጿ እንደ ነጎድጓድ ያስተጋባል። ተነሺ እንሂድ። ልጅቷ ተንቀጠቀጠች። ወዴት እማዬ? ያ የቆረጠሽን እጅ ልንሰበስበው፣ ያ የሳቀብሽን አፍ ልንዘጋው። ተነሺ። እናትየው ተነሳች። ቀዩዋ ጨለዋ በደረቷ ላይ ተወዛወዘ። በሩን ከፈተችው። የውጭውን ንፋስ ወደ ውስጥ ሲገባ የሻማው ብርሃን ተርገበገበ፣ ግን አልጠፋም። ምክንያቱም በቤቱ ውስጥ ከሻማው በላይ የሚንቀለቀል የበቀል እሳት ነዷልና። ሰዓቱ ከሌሊቱ 6 ሰዓት ሊሆን ጥቂት ቀርቶታል። የጎንደር ከተማ ቅዝቃዜ አጥንት ይሰብራል። ጨረቃ በዳመና ተሸፍናለች። መንገዱ ባዶ ነው። በዚህ ሰዓት እናትየውና ልጇ ከቤት ወጡ። እናትየው ከፊት ትሄዳለች። ልብስ ለብሳ የነበረው ቀይ ቀሚስና በላይዋ ላይ የደረበችው ጥቁር ካባ በንፋስ ይውለበለባሉ። አረማመዷ እንደ ቀኑ ደካማ አይደለም። እግሮቿም መሬቱን በኃይል እየረገጡ ልክ ለጦርነት እንደተሰለፉ ወጣት ትራመዳለች። ልጇ አናቷ ላይ ሻሺ አስራ እየተንቀጠቀጠች ትከተላታለች። የሰፈሩ ውሾች ሊጮሁ አፋቸውን ይከፍታሉ፣ ግን እናትየው ሲያዩ ጅራፋቸውን ቆልፈው ወደ ኋላ ይመለሳሉ። ንፋሱ እንኳን መንገዱን የለቀቀላት ይመስላል። የቡና ቤት ደጃፍም ጋር ደረሱ። ቤቱ አሁንም አልተዘጋም። ከውስጥ ሙዚቃና የወንዶች ድምጽ ይሰማል። አልማዝ ዛሬም በደስታና በእብረት ተሞልታ ቀይ ሊፕስቲክ ተቀብታ አጭር ቀሚስ ለብሳ ከደበኞቿ ጋር እየተሳሳቀች ነው። እናትየው ወደ ቡና ቤቱ ዘው ብላ ስትገባ ሙዚቃው ተቀነሰ። አልማዝ በአንድ እጇ የቢራ ጠርሙስ እንደያዘች ወደ ጥንቋይዋ እየተራመደች ሳቀች። ኦ ያቺ ሌባ መሆኗ ነው። እናቷን ጠርታ መጣሽ ማለት ነው። ስሚ አንቺ አሮጊት፣ ልጅሽ እድልን ልትወስድ ስትል ነው የቀጣኋት። ይልቅ ጥፊ ከዚህ። እናትየው አንዳች አልተነፈሰችም። ወደ አልማዝ አንድ እርምጃ ብቻ ተጠጋች። የአልማዝ ደንበኞች ሰካራሞች ቢሆኑም ሁኔታው ስላላማራቸው ወደ ኋላ ፈገፈጉ። የእናትየው አይን የሰው አይን አይመስልም።
አልማዝ አለች ጠንቋዩዋ። ድምጿ ቀዝቃዛና ጥልቅ ነው። የልጄን ጸጉር ቆረጥሽ አይደል? ውበቷን አጠፋሽ አይደል? አዎ ቆረጥኩ፣ ምን ታመጫለሽ? አልማዝ አፈጠጠች። እናትየው እጇን አንስታ ወደ አልማዝ ጠቆመች። ጣቷ እየተንቀጠቀጠ አልነበረም፣ ልክ እንደ ጦር አልማዝ ግንባር ላይ እያነጣጠረ እንጂ። ስሚ አንቺ ስሚ! ጮኸች እናትየው። ድምጿ የቡና ቤቱን ግድግዳ አናጋው። በአቀዛዘል ስምልሻለሁ። ዛሬ በልጄ ጸጉር እንደቀለድሽ ነገ ባንቺ ላይ ይቀለዳል። አልማዝ ልትናገር አፏን ከፈተች። እናትየው ግን ቀጠለች። ጸጉርሽን እመልጠዋለሁ፣ የምትመክበትን ቆዳሽ ይከረፋል። ወንድ ልጅ እንኳን ሊነካሽ አጠገብሽ መቆም እንዲጠየፍ ድረስ አሸትሻለሁ። ከዛሬ ጀምሮ እድልሽ እንደተቆረጠው የልጄ ጸጉር መሬት ላይ ይወርዳል። ቃላቱ እንደ መብረቅ ወረደ። የቡና ቤቱ አየር ተቀየረ። ድንገት የበሰበሰ ሽታ የሚመስል አፍንጫ መታ። አልማዝ ግን አላመነችም። የንቀት ሳቅ ሳቀች። ሂጂና ለድመቶችሽ ንገሪ እኔ አልማዝ ነኝ፣ ማንም አይነካኝም ብላ ገፍትራ አስወጣቻት። እናትየው በሩን እያየች ለአፍታ ቆመች። ከዚያም ወደ ልጇ ዞራ እጇን ያዘች። እንሂድ ልጄ፣ ስራው ተሰርቷል፣ አቀዛዘል ሰምቷል። ወደ ውጪ ሲወጡ አልማዝ ድምጿን ከፍ አድርጋ ትሳደብ ነበር። ምንም አታመጭም፣ እኔ አልማዝ ነኝ ትላለች። ነገር ግን አልማዝ ያላወቀችው ነገር ቢኖር ያቺ ሌሊት የውበቷና የንግስናዋ የመጨረሻ ምሽት መሆኑን ነበር። ከእርግማኑ ምሽት በኋላ 3 ቀናት አለፉ። በጎንደር ሰማይ ስር ሁሉም ነገር ሰላም የሆነ መሰለ። ነገር ግን በድብቅ የሚሰራው ስራ አልተጠናቀቀም። ጠዋት ፀሐይ ገና ሳትወጣ እናትየው በጓሮው በኩል አንዲት እንግዳ ተቀበለች። እንግዳዋ የቡና ቤቷ ሰራተኛ ናት። ፊቷ በፍርሃት ተሞልቷል። እጆቿ ይንቀጠቀጣሉ። በብብቷ ስር ጥቁር ፌስታል ይዛለች። እመቤቴ ያለች። ሰራተኛዋ እየሰገደች፣ እመቤቴ አልማዝ ሰሞኑ ታማለች፣ ሰውነቷ ያቃጥላታል፣ እንቅልፍ የላትም፣ ግን እኔ ያዘዛችሁኝን ይዤ መጥቻለሁ። እናትየው ፈገግ ብላ አምጪ አለች። ሰራተኛዋ ፌስታሉን ሰጠች። እናትየው ፌስታሉን ስትከፍተው ልጅቷ ከበስተጀርባ ሆና ታይ ነበር። ፌስታሉ ውስጥ 2 ነገሮች ነበሩ። አንደኛው ፓንት ሲሆን ሁለተኛው ደግሞ በወረቀት የተጠቀለለ የደረቀ ደም ያለበት ሞዴስ ነው። ልጅቷ አፏን ያዘች። ጠረኑ ይከብዳል። ጥሩ አለች እናትየው። ይሄ የሷ ነው አይደል የተጠቀመችበት? አዎ እመቤቴ፣ ትላንት ማታ ገላዋን ታጥባ ስትወጣ ነው የወሰድኩት። አልማዝ ምንም አታውቅም። እናትየው እራሷን ነቀነቀች። አልማዝ እኮ ወንድሟ ላይ መተት አሰርታበት ነበር። የራሷን ደምና የወንድሟን የዘር ፍሬ ቀላቅላ ወንድሟ እንዳያገባ እንዳይወልድና ሀብቱ ለሷ ብቻ እንዲሆን። ዛሬ ያንን ቁልፍ እንፈታለን። ግን ቁልፉ ሲፈታ በሩ ይዘጋል። ግን ቁልፉ ሲፈታ በሩ የሚዘጋው በራሷ ላይ ነው። ጠንቋይዋ ስራዋን ጀመረች። ጥቁሩን መጋረጃ ገለበችው። ከኋላዋ ያለውን ጨለማ ክፍል በሻማ ብርሃን ፈካ። ወለሉ ላይ ቀዩ አፈር ተነስንሷል። ፓንቱንና ሞዴሱን መሬት ላይ ጣለች። ከዛም አንድ ምላጭ አነሳችና ሞዴሱን ቆረጠችው። ውስጡ ያለውን የደረቀውን ደም በጥንቃቄ እየፋቀች ወደ አንድ የሸክላ ሰሃን ውስጥ ጨመረች። ከዛም ፓንቱን ቦጫጨቀችው። ይህ ፓንት የክብሯ መገለጫ ነበር አለች፣ ድምጿ እየተቀየረ። አሁን ግን የውርደት ካባ ይሆናል። ሰሃን ውስጥ የተለያዩ ቅጠላ ቅጠሎችን፣ የሞተ የዝንብ ሬሳና ጥቁር ፈሳሽ ጨመረችበት። ሁሉንም አንድ ላይ አቦካችው። ጠረኑ እጅግ ይከረፋል። ልጅቷ ማስታወቅ ፈለገች። እናትየው ያንን ውሃዱን እሳት ላይ ጣደችው። ጪሱ ሲጨስ ክፍሉ በሙሉ ታጠነ። ጠንቋይዋ በጪሱ ውስጥ እየተሽከረከረች ለመስማት የሚከብድ ቃላትን ታወጣለች። አቀዛዘል ተቀበል፣ አቀዛዘል ተቀበል፣ ይህንን የትዕቢት ደም ነው፣ ይሄ የክፋት ስጋ ነው። እንደ ጢስ ይትነን፣ እንደ አመድ ይብነን፣ ማንም አይቅረባት፣ ማንም አይውደዳት፣ በገዛ ጠረኗ ትታፈን። በድንገት እሳት ውስጥ ያለው ውሃድ ውሽ ብሎ
ተንቀልቅሎ አረንጓዴ ቀለምና ሰማያዊ ቀለም አወጣ። በዚህ ጊዜ እናትየው ሳቀች። አለቀ፣ ተፈጸመ አለች። ቀጥለው ወደ ሰራተኛዋ ዞረች። ይህንን አመዱ ሰጂና አልማዝ የምተኛበት ፍራሽ ስር እና የምትቀባው ሎሽን ውስጥ ጨምሪው፣ ከዛ ምን እንደሚፈጠር ታያለች። ተኛዋ አመዱን በወረቀት ተቀብላ እየተንቀጠቀጠች መጣች። ልጅቷ እናትየዋን አየች። እናቷ በድካም ተቀምጣለች፣ ግን ፊቷ ላይ እርካታ አለ። ልጅ አለች እናትየዋ ወደ ልጅቷ ዞራ። ይህንን በደንብ እዩ። ሴት ልጅ ክብሯን የምትጥለው ፓንቷን ስትጥል ነው። የሰው ልጅ በጠረኑ ይታወቃል። ጠረኑ ከተበላሸ ህይወቱ ተበላሸ። አልማዝ አሁን የምትሆነውን አብረን እናያለን። ህፃኗ ያን ቀን ያየችውን ምስል መቼም አትረሳውም። ያ የደም የፓንትና የእሳት ውሃድ የአንድን ሰው ህይወት እንደ ማገደው እንጨት ሲያቃጥለው፣ ውጤቱ ብዙም አልዘገየም። በዛች ሳምንት መጨረሻ ላይ የአልማዝ ቡና ቤት ውስጥ እንግዳ ነገር ተፈጠረ። ሁሌም እንደ ንብ የሚርመሰመሰው ደንበኞቿ በአንድ ጊዜ ጠፉ። ወንዶች በሩን እያዩ ያልፋሉ እንጂ አይገቡም። የገቡትም ቢሆን አፍንጫቸውን ይዘው ይህ ቤት ምን ይሸታል እያሉ ይወጣሉ። የቤቱ ሽታ የበሰበሰ ስጋ ሽታ ሆነ። እናም ያ ሽታ የሚመጣው ከቤት ሳይሆን ከአልማዝ ሰውነት ነበር። አልማዝ እብድ ልትሆን ደረሰች። ውድ ሽቶችን ትገዛለች። በቀን 10 ጊዜ ትታጠባለች። ግን ውሃው ከሰውነቷ ላይ ሲደርቅ ያ ክፉ ጠረን ተመልሶ ይመጣል። ቆንጆ ፊት ወዛጣ። ያ የምትመካበት ቆዳዋ ልክ እንዳሮጌ ቆዳ ተጨማዶ አመድ መሰለ። ከሁሉ የከፋው ግን ጸጉሯ ነበር። አንድ ቀን ጠዋት አልማዝ ጸጉሯን ስታበጥር ዘለላ የሆነ እጇ ላይ ቀረ። ልክ እናትየው እመልጠዋለሁ እንዳለችው የአልማዝ ራስ እየተመለጠ መጣ። መሸፈን አቃታት። በመጨረሻም ያን ሁሉ ኩራቷን ዋጠችና ራሷን ተላጠች። በወር ውስጥ አልማዝ ያን የምትመካበት ቤት ዘጋች። ሁሉም ሰው ሊቀርባት አልቻለም። ሰራተኞቿም ሸሹ። ወንዶች ፊቷን ለማየት ጠሉ። አልማዝ በገዛ እጇ የቆረጠችው የ12 ዓመት ልጅ ጸጉር የራሷን እድል ይዞባት እንደሄደ ተረዳች። ግን ጊዜው ረፍዶ ነበር። አንድ ሌሊት አልማዝ ጨርቋን ጠቅልላ ጎንደር ለቃ ጠፋች። የት እንደገባች ማንም አያውቅም። እናቷ ያን ቀን ማታ አመዱን በብልቃት ስትከተው የተናገረችው ቃል በጆሮዋ ያቃጭል ነበር። ልጅ አለች እናትየዋ አመዱን እያየች። ይህን ጉድዩ ሰዎች ከሚቀኝነትና ከክፋት የሰውን ህይወት ያበላሻሉ። ያቺ ሴት በወንድሟ ኮንዶም ስትሰራ የኖረችው ዛሬ በእርሷ ፓንት ከፈልኩላት። እናትየው ቀና ብላ ልጅቷን አየቻት። አደራሽን አለቻት በጥብቅ ድምፅ። ሴት ልጅ ነሽ፣ ፓንቲሽንና ሞዴስሽን አዝረክርከሽ እንዳጥይ። የታጠበም ቢሆን ዝም ብለሽ አትወርውሪው። ፓንቲሽ ላይ ያለው ወዝ፣ ሞዴስሽ ላይ ያለው ደም ያንቺ ህይወት ነው። ሰዎች ያንን ወስደው መተት ካሰሩበት ማክሸፊያው በጣም ከባድ ነው። ሁሌም ተጠንቀቂ። ልጅቷ ያን ምክር ይዛ አደገች። ዛሬ ያቺ ልጅ አድጋለች። እናቷ ግን የሉም። ያ የጥንቆላ ቤት፣ ያ ጥቁር መጋረጃ፣ ያ የደም ፍርማ ሁሉም አልፈዋል። ግን ትዝታው አለ። ያ ቤት ለሷ ትምህርት ቤት ነው። የሰው ልጅ ምን ያህል ክፉ እንደሆነ የምንወዳቸው ጓደኞቻችን እንዴት ጠላት ሊሆኑ እንደሚችሉና አንድ ትንሽ የውስጥ ሱሪ እንዴት የህይወት ቁልፍ ሊሆን እንደሚችል ያየችበት መስታወት ነው። የአልማዝ መቀስ ጸጉሯን ቆርጦት ይሆናል፣ ነገር ግን የሰጣት ትምህርት ከጸጉሩ በላይ ዋጋ አለው። ታሪካችን በዚህ ላይ አብቅቷል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።